ዛሬ መስታወቴ መልኬን በቅጡ ያሳየኝ አልቻለም ልበል ይሄ አምሮባክሽ ይሄ ይሻላል መሰል ይሄ ይሻላል ቀጠሮ አለባት ለዛውም በዶላር ከሚመነዝርላት ሰው ጋር የትኛውን ሽቶ ልታቀም ይሄ ወይስ ይሄ ይሻላል ይሄ ሲደብራል ይሄ ይሻላል እንደውም እሱን ያመጣልኝ በስጦታ መልክ ያበረከተልኝ ስለሆነ በጣም ይወደዋል ይሄን ላደርገው ይሄ ይሻለኛል አለች ብቻ አላህ ከፈጠራት ልቃ ለመውጣት የሌለ ኃይሏን ተጠቅማ አምራና ተውባ ወደምትፈልግበት ቦታ ለመሄድ ታድፋለች ቤት ውስጥ ስትጋትና ስትጨፍር ያደረችበት ላሞች ከጊደሮችና ከወይፈኖች ጋር እንዳደሩበት በረት አይሆኗል ያም ሆኖ የራሷን ፕሮቶኮሎች አኔ ተያያዘችው በቃ ከዓለም እንደሷ ሰው ያለ እንኳን አይመስላትም ቄንጠኛ ሆና ለመውጣት ዝግጅቷን አጠናቃ ወደ በሩ አመራች ሁኔታው ያለማራት አከራይ ያዛውንት እንዲህ ይሏታል ልጄ ኧረ እባክሽን ጊዜ ቁጭ ብሎ አንቺን አይጠብቅሽም ንቂ ልጄ ተነሽ ወደ አላህ ተመለሽ እስከመቼ እንደሱ ትሆኛለሽ ይሏታል የሁሉ ጊዜ ንግግራቸው ነበር እሷ ግን ሁሉ አይ ማማ አንድ ቀን ይሆናል ትላቸዋለች ተሰላሽታ ያዛውንቱ ይህ መደበኛ አንድ ቀን ምርር እያደረጋቸው ይህ አንድ ቀን መቼ ይሆን ልጄ ሲሉ አከታትለው ይጠይቋታል ምላሽ ሳትሰጣቸው ጥላቸው በፌዝ እያየቻቸው ትሄዳለች ዛሬ ዜና ልትሰራ ሄደችበት ቤት ከሩቅ የህፃን ልጅ ድምጽ ይሰማል ግራ አጋባት እሷ ከምታውቀው ለየት ያለ ድባብ ሁልጊዜ ወደዛ ቤት በምትሄድ ጊዜ ድምጽ የሚል የሙዚቃ ድምጽ ነበር የሚሰማት ዛሬ ሁልጊዜ ከምትሰማው ለየት ያለ ድምጽ ለዛውም ለየት ያለ ድባብ ያዘ ህፃን ያለ የሌለ ኃይሉን ተጠቅሞ ቁርአን እየቀራ ነበር أعوذ بالله من الشيطان الرجيم ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون سورة المنافقون ቁጥር 11 የሱራው የመጨረሻው ክፍል ነበር ቆማ እስኪ ጨርስ አዳመጠችው የጠበቀችው ነገር ሌላ በመሆኑ አላዘነችው ውስጧ ቢደነግጥም የሚሰማትን ግን ምንም ማወቅ አልቻለችም ልጁ ቀና አላለም ሌላ የሚቀረው አያ እየፈለገ ከንፈሮቹን እያተንቀሳቀሱ ኢስቲግፋር ያደርጋሉ በልጁ እጅግ ተገረመች መናገር አልቻለችም ተማሚኖር አንተ ማን የምትናወረውን እንኳን ማወቅ አልቻለችም ደስ በሚል አንደበት እኔ ማሊክ ነኝ ማሊክ አላት ማሊክ አለችው አላት እስካሁን ባይኑ አላያትም ማሊክ ተማም ስትል ስሙን ደገመችለት ና ማለት አሁንም አይኖቹ ዝቅ እንዳሉ ናቸው በጣም አስገርሟታል እስኪ ምን ማለት ነው አሁን የቀረሃው የመጨረሻው አያ ስትል ጠየቀችው እሱም ሳይኮራና ሳያዳግም እሺ እንዲህ ይላል ማንኛይቱም ነፍስ ጊዜዋ በደረሰ ጊዜ በመጣበት ወቅት አላህ በፍጹም አያቆያትም አላህም በመንሰራው ስራ ሁሉ የውስጥ አዋቂ ነው ይላል አላት ደነገጠች ከልጁ ፍጹም የማይጠበቅ የሰማች በመሆኑ ማመን አቃታት ቁጫለች እኔ ሙስሊም ነኝ ግን የሙስሊም ምግባር የለኝ ባንዶ እንዳንተ
ጥሩ ልጅ ነበርኩኝ ሁሌም ቤተሰቦቼ ጋር ስለምኖር ደስተኛ ነኝ መጥፎ ነገር አይታሰበኝም ቁርአን እንቀራለን እንሰግዳለን ብቻ ቤተሰቦቼ በደንብ ነበር ያሳደጉኝ በኋላ ግን ቤተሰቦቼ በማላቃቸው ሰዎች ተገደሉ በቃ ብቻዬን ስሆን ነው መሰለኝ ተስፋ ቆረጥኩኝ ወደ ማላቀው ወደ እናንተ ከተማ መጣሁ ለህይወቴ ደንታ የለኝም ብቻ ደስተኛ ልሆንበት እንጂ ምንም ቢሆን ግድ አይሰጠኝም በቃ ሁሉንም ነገር ከማድረግ ወደ ኋላ አይደለም እኔ ትንሽ ሳይሆን አለ የለም ተብሎ እንደነው በሚል ግምት ውስጥ የማይገባ ወንጀል ሲሰራ ኖርያለሁ አሁን አመጣጤ ካንተ አባት ጋር ቆይታ ይላደርግ ባስም ካለ ላደርሉል ነበር እንባ አመጣባት ምናልባት በሰራው ስራ ሁሉ አላህ ይቅር ይለኝ ይሆን ስትል ጠየቀችው ልጁም ጊዜ አትቅጠሪ ማንንም ባንቺ ስራ ተጠያቂ አይሆንም ራስሽን አስጂ አላህ በየትኛውም ሁኔታ ሆነሽ ወደሱ ብትጠቂ ብትጸጸቺ እና ምህረቱን ብትሺ አይነሳሽም ለጋሽ መሐሪ የውስጥ አዋቂና ሩህሩህ ታላቅ ጌታችን ነው ተመለሽ استغفار አውሺ አላት አስተግፊሩላህ 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 የለበሰችውና የተጨነቀችበት ፕሮቶኮሏን እንኳን አስጠላት በራሷ አፈረች ከጎኗ የሚገኘውን ነገር ስማ ሰውነቷን ለመሸፈን ሞከረች ልጅ ቀና ሳይል የሚለበስ አምጥቶ ሰጣት ደስ አላት በቃ እንደልጅ ሳይሆን እንደዋቂ አይተው አላህ ይስጥልኝ አለችው ለመጀመሪያ ጊዜ ወዲያውንም ቤቷ ለመሄድና ራሷን ለመለወጥ ተሻክራ ከልጁ ቤት ወጣች ከዚያም السلام عليكم ورحمة الله وبركاته የሚል ድምጽ ከውጭ መጣ وعليكم السلام ورحمة الله وبركاته አባቢ እንደና አላለጁ አባትም ግንባሩን እየሳመ ዛሬ ምን ቀራህ ልጅየውም አንድ ሰው ሂዳያ ሰጠው አሉ አባት የሰማውን ማመናቃቱ የልጁ እናት ሚስቱ እንደሆነ ልጁን እንደተገላገለች ብዙ ሳትቆይ እንደሞተችና ዘመድም እንደሌላቸው ያውቃል በመሆኑ ንግግሩ ግልጽ ስላልሆነለት ምን አልከኝ ማሊክዬ ሲል ጥያቄውን በጥያቄ ደገመለት በፍቅር አይን ያየው ልጁም የሆነውን ሁሉ ተረከለት አባት በሰማው ተደሰተ በልጁ ተደነቀ ትምርት ወሰደ የሚወዳት ግን ደግሞ በሐራም የሚያቃትን ሴትም ወደ እስልምና በመጥራቱ እጅግ ፈጣሪውና ያመሰገነ የልጁን ግንባር ሳም አድርጎ ቅፍ አደረገው ከጊዜ በኋላ ከልጅቱ ጋር በኒካህ ተጋቡ ልጅም ጥሩ እናት አግኝተው አብሮ በዲን አልእስላም ደስ ብሏቸው መኖር ጀመሩ የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለማንኩዋንሽ መጠጊያ ያንተነ መጣው ተመልሽ አንተ ዋብስልኝ ላለፈው ወንጀል መግፊራ ለማንኩ ጌታን ጀሊል ይቅርታና ምህረት ለማንኩ አምርሬ እስከ ዛሬ ድረስ በወንጀል ታጥሬ አክቶኝ መራመድ ተይዞች ናግሬ ኻቲማታ ሳጣኝ እንዳልሞት ከስሬ አስተግፊሩላህ 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 አስተግፊሩላህ